በአሁኑ የነዳጅ አቅርቦት እቀባ ላይ ነዳጅ በሚገባባቸው ሁሉም መስመሮች ላይ በኦሮሚያ ውስጥ ብቻ ሳይሆን ከኦሮሚያ ውጭም ያሉ ንቅናቄዎች እርምጃ ይወስዳሉ ብለን ነው ተስፋ የምናደርገው። ያለው መረጃም ይሄንን የሚያሳየው በሁሉም መልኩ እንግዲህ ይሄንን ስርዓት የኦሮሚያ ህዝብና የኦሮሞ ህዝብ ብቻውንም ያሽቀነጥለዋል። ሌላው ህዝባችን አብሮን እንዲሳተፍ ጥሪ የምናደርገው አንደኛ አብረው ያረሱት እና አብረው የዘሩት ሲያጭዱት ምርቱ ለሁሉም ጥሩ ይሆናል። ያ ብቻ ሳይሆን ከዚህ ስርዓት በኋላ የሚገነባው ስርዓት የሁሉም መሆን አለበት፣ የአንድ ቡድን ብቻ መሆን የለበትም። ስለዚህ ህዝባችን በየቦታው የሚሳተፍ ይሆናል። በሁሉም አቅጣጫ የነዳጅ እንቅስቃሴ በሚደረግባቸው በሁሉም አካባቢ ከውጭ በሚገባበትም ሆነ በሀገር ውስጥ በሚሰራጨው የነዳጅ አቅርቦት ላይ የእቀባ የማስቆም ስራ ይሰራል። በዚህ ላይ አጥብቄ ለማጽናት ፈልገው የሾፌሮችና የነዚህ ነዳጅ ማጓጓዣ ትራንስፖርት ባለቤቶች ያልሰሙትን እንድታሰሙልን። የዚህ ትግል ለየት የሚያደርገው በግልጽ የምናደርገው መሆኑ በግልጽ ኦሮሞ እያደረገው ያለው ቄሮ እያደረገው ያለ ትግል ነው። ብዙ ሰዎች ለም በውስጥ በድብቅ ለምን አይከፋፈልም የኢንፎርሜሽን ያሉ ነው። እውነት አለን። የኦሮሞ እውነት የምትደበቅ አይደለችም፣ ፍንትው ያለች ነች። እንደ ጀንበር ፍንትው ያለች የምንሰራውን ስራ ነገ ተደባቆ ለመሄድ ሳይሆን አላወኩም አላየሁም እንዳይባል ሁሉንም በግልጽ እየነገርን ያለን ሁሉም ህዝባችን በተለይ በዚህ ፊልድ የተሰማራው ማህበረሰብ በማወቅ ጊዜ ይሰጣል። ያ ጊዜ ተሰጥቶ ቀኑ ከተቆረጠ በኋላ ለተወሰነው ቀናቶች ሳምንታት ያንን ነገር በማቆም ሊተባበር ይገባል። ምክንያቱም ከማንም ጋር መላተም አይፈልግም ቄሮ። ያም ሆነ ይህ ግን የቄሮ ውሳኔ ተፈጻሚ ይሆናል፣ በኦሮሚያ ውስጥ ተፈጻሚ ይሆናል። አይሆንም ቄሮ ካለ አይሆንም። ስለዚህ ሁሉም በሰላም ከቄሮ ጋር እንዲተባበር ጥሪዬን ማቅረብ እወዳለሁ። አይነው የነደረሰውን ዛቻ የሚሆነው በአጋዚ አጅበን በዚህ አድርገን አትችሉም። ያንንም አስበንበታል፣ ሂሳቡን መተነዋል። አያዋጣም፣ ሞክሩት እንላለን። እሱ ለሚያወራው ዛቻ የትግራይ ህዝብ አልታደለም። ለዚህ ነው ማለት የትግራይ ህዝብ በጣም ያሳዝነኛል። ብዙ ትግል ያደረገ ህዝብ ነው ለነጻነቱ፣ ለጅትቤት ትግል ያደረገ ነው በደርግ ላይ። ግን ያን ሁሉ መስዋዕትነት መጫወቻ ያደረጉት ጅቦችና ጀዝባዎች ናቸው። ለኢትዮጵያ ህዝብ ይቀርና ሌላው ህዝብ ይቀርና ለህዝባቸው የማያስቡ ምንም አይምሮ የሌላቸው እንደ ደብረጽዮን ያሉ አጁዛዎች ናቸው። በማንኛውም መለኪያ በማንኛውም ሚዛን ይሄ የአስቸኳይ ጊዜ አዋጅ የትግራይን ህዝብ የሚጠቅም አይደለም። የትግራይ ህዝብ እነሱ የናዋጅ ያሳወጁት አንደኛ በኦሮሚያ ውስጥ የዘረፉትን ንብረት እና በህዝቡ ተርሰረ የገባው መልሶ ለመንጠቅ ነው። ሁለተኛ ደግሞ የስልጣን ዘመናቸውን ለማራዘም ነው። ለሁለቱም አይረዳም። በማንኛውም መልኩ እየመለሱ ያሉት መለስ ዜናዊ ስም የዘረፉት መሬት በመናም የዘረፉ መሬት አለ። አንድ እህል እዛ ላይ አትበቅላትም፣ አንድ ፋብሪካ እዛ ላይ አትተከላትም፣ አንድ ቤት እዛ ላይ አይኖራትም። ይሄንን ቃሌን እንሰጣቸው ኖ ወይ የስርዓቱን ደግሞ ውድቀቱን ያፋጥኑታል እንጂ በምንም መልኩ ሊያራዝሙለት አይችሉም። ስለዚህ የትግራይ ህዝብ ያሳዝነኛል። ምክንያቱም የትግራይ ህዝብ ለአደጋ እየጋለጡት ያሉ ናቸው። በትግራይ ህዝብ መነገድ ብቻ ሳይሆን በትግራይ ህዝብ ስም የሰውን ደም እያፈሰሱ ደም እያፈሉ ነው። ያም ሆነ ይህ ግን የኦሮሞ ህዝብም ሆነ ሌላው ህዝብ ከምን ጊዜውም በላይ የትግራይ ህዝብ መከባከብ አለበት። አሁን ከምን ጊዜውም በላይ በተለይ በሀገራችን ውስጥ በክልላችን ውስጥ ያሉትን የትግራይ ተወላጆች ከምን ጊዜውም በላይ ማቅረብና መንከባከብ ያስፈልጋል። ይህን ያኔ ጆሮ የሚጠቡትንም ቢሆን በጥንቃቄ በመያዝ የጅምላ ፍረጃን በማስወገድ ከህዝባችን ጋር በሰላም የሚኖሩትን ዜጎች ወያኔ ሊያመጣው ከሚችለው መሰሪ ጥቃት ለመከላከል የትግራይን ተወላጆች የማቅረብ የመንከባከብ ስራ ከምን ጊዜውም በላይ መጠናከር አለበት። ይሄን የምናደርገው ለትግራይ ህዝብ ካለ ርህራሄ ብቻ አይደለም። የኛ ህዝብ የኦሮሞ ህዝብ ትግል
የሌላውን ህዝብ ማስወገድ የሌላውን ህዝብ የመጉዳት ሳይሆን ራሳችንን ከጥፋት የማዳን በሀገራችን ላይ ባለቤት የመሆን በሰላም ወጥቶ የመግባት በነጻነት የመኖር ነው። ያንን ግን ብቻችንን መኖር አንችልም። ያንን መኖር የምንችለው አብሮን ካለው ህዝብ ጋር ነው፣ ከጎረቤታችን ጋር ነው። ደርግ መጣ ሄደ፣ ወያኔ መጥቶ ይሄዳል። ህዝብ ግን ለዘላለም አብሮ ይኖራል። የኦሮሞ ህዝብ ሰላም፣ የኦሮሞ ህዝብ ዲሞክራሲ፣ የኦሮሞ ህዝብ ልማት ያለ የትግራይ ህዝብ፣ ያለ የአማራ ህዝብ፣ ያለ ስልጤ ህዝብ፣ ያለ ጉራጌ ህዝብ ሊሆን አይችልም። እኛ ደሴት አይደለንም። እኛ ትልቅ ሀገር ነን፣ ትልቅ ህዝብ ነን። ስለዚህ ከሌላው ህዝብ ጋር አብረን መኖር አለብን። የሌላውን ህዝብ መንከባከብ መቻል አለብን። በተለይ የትግራይ ህዝብ መንከባከብና ሴቭ ማድረግ በአሁኑ ጊዜ ለህዝባችንም ለሀገራችንም የወደፊት ዕጣ ፈንታ በጣም ወሳኝ ነው። ስለዚህ በምናደርገው በማንኛውም ኦፕሬሽን ላይ ህወሓት የትግራይ ህዝብ እንደ ጥቃት እንዲጋለጡ በኤጀንቶቹና በደህንነት ሰራተኞቹ ኦሮሞን መስለው ቄሮን መስለው የሚገቡ ስለሚኖሩ እነኛ የሚያደርጉትን እንቅስቃሴ በማምከን የትግራይ ህዝብ ደህንነት መንከባከብ አስፈላጊ ነው። ኦፍኮርስ የሌሎች ብሔሮችንም የሌሎች ቡድኖችንም የሌሎች ብሔረሰቦችንም መብትና ጥቅም እንዲሁም ደህንነታቸውን ማስከበር ግዴታ ነው። ይህ እስካሁን ላለፉት 4 ዓመት አኩሪ በሆነ መልኩ ቄሮ ፈጽሞታል። በዚህ በመጨረሻው ሰዓት ላይ ስርዓቱ ያለ የሌለውን ኃይል በዚህ ነገር ላይ ቤንዚል ማርከፍከፉ ስለማይቀር ይሄንን ጥንቃቄ አድርጎ መሄድ ያስፈልጋል። እንግዲህ እንዳልኩት በሚቀጥሉ ሰዓታትና ቀናት ውስጥ እየተመላለስን መግለጫዎችና ማሳሰቢያዎችን እንሰጥ ይሆናል። በጣም ወደ ወሳኝ ፌዝ እየገባ ነው። በዚህ ትግል ውስጥ ህዝባችን አስመረበት ማስጠንቀቅ ፈልገው መስዋዕትነት የሚጠይቅ ከፍተኛ መስዋዕትነት ሊጠይቅ የሚችል ሊያቆስለን የሚችል ፌዝ ውስጥ እየገባን ነው። ስለዚህ ራሳችንን ጠበቅ ማድረግ አለብን። ከስትራቴጂ መውጣት የለብንም። ግን ራሳችንን ለክፉም ለደጉም ማዘጋጀት እንዳለብን ላሳስብ እወዳለሁ።